አባቶች፣ ካህናት፣ ዲያቆናት በክርስቶስ ደም የከበራችሁ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁ በዚህ ቅዱስ ቦታ የምትገኙ ሁላችሁ በቅድሚያ እግዚአብሔር አምላክ እንኳን ለጸሎተ ሐሙሱ በሰላም አደረሳችሁ አደረሰን እያልኩ እንኳን አደረሳችሁ አደረሰን እያልኩ በእግዚአብሔር ስም እንደምን አመሻችሁ። አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ዛሬ የምንማርበት የትምህርት ርዕስ የጌቴሴማኒው ሊቀ ካህናት በሚል ነው። የጌቴሴማኒው ሊቀ ካህናት በብሉይ ኪዳን ብዙዎች ሊቃነ ካህናት በእስራኤል ምድር ተሾመዋል። ከአሮን ጀምሮ ብዙ ሊቃነ ካህናት ተሾመዋል። የሊቀ ካህናት ትልቁ ስራው ካህናቱን መቆጣጠር፣ ስለ ሕዝቡ የኃጢአት ስርየት የበግ ደም ይዞ ወደ መቅደስ በዓመት አንድ ጊዜ መግባት፣ መጀመሪያ ስለ ራሱ ኃጢአት ከዚያም ደግሞ ስለ ሕዝቡ ኃጢአት፣ ይህን የመሳሰለው ነው የብሉይ ኪዳን ሊቀ ካህናት ስራው እና ከጌታ በፊት ብዙዎች ሊቃነ ካህናት ነበሩ፣ ግን ሞት ገደባቸው። የጌቴሴማኒው ሊቀ ካህናት ግን ሞት የማይገድበው ለዘላለም ሕያው የሆነ ነው። እሱም መድኃኔ ዓለም ኢየሱስ ክርስቶስ ነው። ሊቀ ካህናት የተባለበት ምክንያት ሰውም አምላክም ስለሆነ እንግዲህ ወልድ እንደሚታወቀው ሁሉ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ አምላክ ነው። በተለየ አካሉ በሰማይም በምድርም ምሉ ነው። በአምላክነቱ በሰማይም በምድርም ምሉ ነው። ለራሱ ለአብና ለመንፈስ ቅዱስ ቃል ነው። የሚታየውም የማይታየውን ፍጥረት ሁሉ የተፈጠረው በሱ ቃልነት ነው። ነገር ግን በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ፣ በራሱ ፈቃድ እኛን ለማዳን አስቀድሞ በሰጠው ተስፋ መሰረት በተነገረው ትንቢት መሰረት ከወላዲተ አምላክ ከድንግል ማርያም ያለ ወንድ ዘር በመንፈስ ቅዱስ ድንቅ ሥራ ሰው ሆኗል። ሰው ሆኖ በቤተልሔም በተወለደ ጊዜ ስሙ መልአኩ አስቀድሞ ገሌ በሉት እንዳለ ኢየሱስ ተብሏል። ኢየሱስ ማለት አዳኝ መድኃኒት ማለት ነው። ምክንያቱም ሰው የሆነው እኛን ለማዳን ነውና፣ እኛን የሚያድነን ደግሞ ከጊዜያዊ ከሚያልፍ ፈተና ወይም በሽታ ብቻ ሳይሆን ከዘላለም ሞት፣ ከዲያብሎስ ባርነት፣ ከነበረብን መርገም፣ ከነበረብን በውርስ ከሚተላለፈው ርኩሰት ኃጢአት ነው የሚያድነን እና ከሞት ወደ ዘላለም ሕይወት ሊመልሰን፣ ከውርደት ወደ ቀደመ ክብራችን ወደ እሱ ልጅነታችን ሊመልሰን ነው ሰው የሆነው እና ዋናው ትልቁ ሰው የሆነበት አንዱ ሊቀ ካህናት ሆኖ በምድር ላይ ለመገለጥ። ምክንያቱም የኃጢአት ስርየት በሊቀ ካህናቱ ነው። በብሉይ ኪዳን ሊቀ ካህናቱ ነው የበግ ደም ይዞ መጀመሪያ ስለ ራሱ በኋላ ስለ ሕዝቡ ብያለሁ እና አሁን እሱ ሞት የማይገድበው ለዘላለም ሕያው የሆነ ሊቀ ካህናት ሆኖ ተገልጧል። እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካህን ሊቀ ካህናት ተብሎ ሲመላለስ ስለ ሁለት አበይት ነገሮች መሆኑን በተደጋጋሚ ተምረናል። አንዱ እሱ ራሱ ስለኛ መስዋዕት ሆኖ እኛን ለማዳን፣ ሁለተኛው ማድረግ የሚገባንን ነገር ሁሉ ሰርቶ ለማሳየት
ማድረግ የሚገባንን ነገር ሁሉ ሰርቶ ሲያሳየን ደግሞ የሚገርመው ነገር ያሱ የሚሰራው ለምሳሌነት ብቻ ሳይሆን ለኃጢአት ስርየትም ነው። ከጽንስ ጀምሮ እስከ ትንሣኤ ድረስ ያደረገልን ነገር ሁሉ የሰራልን ነገር ሁሉ ከጽንስ ጀምሮ እስከ ዕርገትም ብንለው ያደረገልን ነገር ሁሉ ለኃጢአት ስርየትና ለምሳሌነት ነው። እንግዲህ ሊቀ ካህናቱ ኢየሱስ ክርስቶስ የሊቀ ካህናት ስራውን በቀራንዮ እንደነገ እንዳር ማለት ነው በቀራንዮ ሊደመድም በዋዜማው በጸሎተ ሐሙስ ምሽት ጌቴሴማኒ በተባለው ቦታ የጸለየውን ጸሎት አሁን እናያለን። ምክንያቱም የሊቀ ካህናት አንዱ ስራው ጸሎት ስለሆነ ስለ ሕዝቡ። ግን ወደ ጸሎቱ ከመሄዳችን በፊት ለመግቢያ የሚሆነንን አንድ ምንባብ አነባለሁ። የዮሐንስ ወንጌል ምዕራፍ 16 ከቁጥር 25 ጀምሮ ላነበው። ይህን በምሳሌ ነግሬያቸዋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ። እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና። ከአብ ወጥቼ ወደ ዓለም መጥቻለሁ። ደግሞ ዓለምን እተወዋለሁ፣ ወደ አብም እሄዳለሁ። ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌም ምንም አትነግርም። ሁሉን እንድታውቅ ማንም ሊጠይቅ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉ። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁን? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተውበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። በዓለም ሳላችሁ መከራ አለባችሁ ነው የሚል። ለዚህ ነው ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። መስቀል ማለት መከራ ማለት ነው። እያንዳንዳችን ክርስቲያኖች እሱን ስናምን እንደየአቅማችን የምንሸከመው መከራ የተባለ መስቀል አለ ማለት ነው። አሁን በዚህ መከራ ዓለም ውስጥ እኛ ስለምንኖር እሱ እንግዲህ ስራውን ፈጽሞ ወደ ቀደመ ክብሩ ሊመለስ ሊያርግ ስለሆነ ሞትና መቃብር እንድል አድርጎ ከተነሳ በኋላ ማለት ነው። ከዚያ በፊት በዚህ በመከራ ዓለም ውስጥ ወደዚህ ወደ